እኔ አይኔ ቢበራ ማየት የምፈልገው እኔ የድንግል ማርያም ምስል ለምንዋ ወርቅ ነው። ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ሕዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅ እግሯ ገንዘብ የሆነ ናት እመቤታችን። የዘካርያስ የወርቅ መቅረዝ ምስጋናዋ ተቀርቶ የማያልቅ ማርያም ናት። ለእናትህ ድንግል ለድንግል ማርያም ጥላተ ስልየ ዘር ነው ልወስድላት ነው። ሰላም ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው መስቀልን እንጫወታላችሁ። ሰውን ዛሬ የመጣሁት ሰሞኑን አቡነ ገብርኤል ብዙዎችን ያነጋገረና ብዙዎችን ያስቆጣ ብዙ ምዕመናኖችን ያናደደ ንግግር ተናግረው ነበረ። ድንግል ማርያም ቤዛዊት ማርያም አይደለችም ብለው ብዙ አባቶች ተናደው ብዙ አባቶች መልስ ሰጥቷል። ታዲያ እኛም እነዛን መልሶች ሰብሰብ አድርገን ለእናንተ ይዘናላችሁ መጥተናል። ቤተሰቦች ለእኔ በግሌ ድንግል ማርያም ቤዛዊት ማርያም ነች። እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና መልስ አላችሁ? እስኪ ያላችሁን ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉልን። ይህንን ቻናል ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሳይና አይደለም ብሎ የሚል ነው። አይ ደግሞ ቤተክርስቲያኒቱ መጽሐፍት ደግሞ ባይዘው ማርያምን ቤዛዊተ ኩሉ ዓለም ብለው የሚሏት አሁን እዚህ ቅድም እነ ልደተ ቃል እንደሚያወሩት አይደለም። ምክንያት ይሄን ስለተባለች አይደለም። ኤርሚ አስተያየት ተጀመረ። እንደዛ ከሆነ አንድ ባላንስ እናድርገውና በዚህ ሀሳብ ብሄድ ብዬ ነው ያሬዱ እንጂ ሀሳብ እንትና አንድ ነገር ነው። ቆይ አስተያየት እየሰጠን ነው ወይስ ጥያቄ እያቀረብን ነው? ረጅም ሰዓት እኮ አውርታችኋል ያሬዱ። እኔ አሁን ሁለቴ ነው ማይክ የከፈትኩት አይደል? እኔና ያሬዱ እንትኑ እንዴት ፈልጌ ነው ኤርሚ ሳሚ ያለው ልክ ነው። ሳሚ ያለው በቤዛ ብሎ በሚለው ላይ የጌታ ላይ እኛም እናንተም እናምናለን መጽሐፍ ቅዱሳዊ ስለሆነ የጌታ ቤዛነት ላይ ኦርቶዶክስም ጥያቄ የላትም፣ እኛም ወንጌላውያን ጥያቄ የለንም። ጥያቄ ያለው እናንተ ማርያም ቤዛዊተ ኩሉ ዓለም ብላችሁ በምትሉበት እና እኛ ደግሞ በማንልበት ጉዳይ መጽሐፍ ቅዱስ ስላላለ ነው ብለን የምንለው። እናንተ ደግሞ መጽሐፍ ቅዱስ ይላል ብላችሁ ካላችሁ ከመጽሐፍ ቅዱስ ዋቢ አድርጋችሁ አሳዩን። ካልሆነ ደግሞ በቤተክርስቲያናችሁ መጽሐፍቶች እንጠይቃችሁ ማለት ነው። ምክንያቱም ማርያም ለሰው ልጆች በደልና ኃጢአት ሞታለች፣ ክርስቶስ ለሰው ልጆች በደልና ኃጢአት እንደሞተ ማርያም ለሰው ልጆች በደልና ኃጢአት ሞታለች ብሎ የሚል የቤተክርስቲያናችሁ ቁልል ጽሑፎች አሉ። እነሱን የምትቀበሉን ከሆነ በእነሱ እንወያያለን ማለት ነው። ቴንክ ዩ። በጣም ጥሩ። እሺ፣ ስለዚህ ምን እናደርጋለን? ተራው የኔ ነው። አሁን እኔ ልቀጥል። የኔን አስተያየት እንደናንተው እንደተናገራችሁት ልናገር አይደለ? ዩኒዬ አይ ቲንክ ነገር መደጋገም እንዳይሆንብን ሐሳቡ አሁን ቴንክ ዩ መዝሙር ያሬድ ቴንክ ዩ ሁላችሁም እዚህ የተገኛችሁ በሙሉ ልደት፣ ኤፊ፣ ክርስቶፎር፣ ሜሎስ፣ ኤርሚና መምህር በረከት በጣም አመሰግናለሁ። ይህንን እድል ስላመቻቸልን እናመሰግናለን። በመጀመሪያ ደረጃ ሁላችንም ኦርቶዶክሳውያንም ፕሮቴስታንቶችም ልናስበው የሚገባ ነገር ክርስቶስ ኢየሱስ ብቸኛ የዓለም መዳኛ ነው። ኤርሚ እንደተናገረው ኦርቶዶክሱም ፕሮቴስታንቱም የሚያምንበት ጉዳይ ነው። አሁን ጥያቄ የተነሳው ማርያም ቤዛ ናት ወይንስ አይደለም በሚል ነው። ይህንን ለማስረዳት በሚኬድበት ጊዜ ከገባን ሰዓት ጀምሮ ተደጋግሞ የሚነሳው የሉቃስ ወንጌል ምዕራፍ 1 ሐሳብ ነው። ምክንያቱም ጸጋን የሞላብሽ ተብላለች። ጸጋን የሞላብሽ የሚለውን ቃል ለመረዳት ባጭሩ እኔ መጽሐፍ ቅዱሴን ሳገላብጥ ጸጋ ማለት እንዲሁ ከጌታ የሚሰጠን እንጂ ከስራችን የሚመነጭ ነገር እንዳልሆነ ነው። ስለዚህ ማርያምን ጸጋ የሞላባት እግዚአብሔር ክርስቶስ ኢየሱስን ወደ ዓለም ለማስገባት ሲያቅድ በማርያም የተጠቀመባት ምክንያት የተለየች ሰው እንደሆነች እንድናስብ መጽሐፍ ቅዱስ አያደርገንም። ለምን ካላችሁ ጸጋ የሚለው ቃል ሁሉ ላልተገባ፣ ምክንያቱም ለሰራተኛ ሰው ደሞዙ እንደሚገባ እንዲሁ ጸጋ ደግሞ ላልሰራ ሰው የሚሰጥ እንደሆነ መጽሐፍ ቅዱሳችን በግልጽ ይናገራል። እሺ ቤተሰቦች እንደሰማችሁት ነው። ዮኒ ማኛ ብዙ ጊዜ ሃይማኖቱን ሲቀየር ነው የምናውቀው። አንዴ ክርስቲያን፣ አንዴ ሙስሊም፣ አንዴ ፕሮቴስታንት ይሆናል። ዛሬ ደግሞ ፕሮቴስታንት ሆኛለሁ ብሎ ህዝቡን እያሳመፀ ነው። ታዲያ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት መንገዱን ያቅናለት። የታሰበ ማንኛውም የአጋንንት ክፉ ምክር በስም ላይ ባለው ስልጣን በኢየሱስም ከዙሪያው ላይ የተጠረገ ነው። አንዳች ክፉ ነገር ሊያገኘው ቢመጣ በኢየሱስም እንዳያገኘው ሆኖ የተጠበቀ ነው።
ቅዱስ እግዚአብሔር አምላኮች ስለዚህ ጊዜ እናመሰግናለን፣ ስለዚህ ጉባኤ እናመሰግናለን። ቁጭ ብለው ስለተከታተሉትን ደግሞ እህት ወንድሞች እናመሰግናለን። ከዚህ ፕሮግራም በኋላ በቤታቸው በረከት፣ ያንተ ሰላም፣ ያንተ ረፍት፣ ያንተ አንድነት፣ ያንተ ፍቅር ያገኛቸው። የትኛውም ክፉ ነገር ከመንገዳቸው ላይ ይጠረግ። በስራቸው የተባረኩ ይሁኑ። ልጆቻቸው ይባረኩ፣ ስራቸው ይባረክ፣ ንግዳቸው ይባረክ። ሁሉ ነገር አንተን በማስደሰት ህይወት ውስጥ እንዲመላለሱ ደግሞ አግዛቸው። ጌታ እግዚአብሔር አምላክ ሆይ የክርስቶስ ኢየሱስ ወንጌል ደግሞ ላልደረሰ አካባቢ ላይ በመንፈስ ቅዱስ ኃይል ወንጌል የሚያቀጣጥሉ ወጣቶችን በዚህ ዘመን አስነሳል። እዚህ ፕላትፎርም ላይ የኢየሱስ ተቃዋሚ ሆኖ የሚንቀሳቀስ ማንኛውም መንፈስ የተሰበረ ይሁን። ኢየሱስን የሚጠላ መንፈስ፣ የትኛውም የሃይማኖት ካባ የለበሰ ምንጩ ከየት እንደሆነ ያልታወቀ የአጋንንት ክፉ ምክር በኢየሱስ ክርስቶስም ይሰበር። መጽሐፍ ሲናገር ኢየሱስ ክርስቶስን የማይወደው ቢኖር ተብሎ እንደተጻፈ ኢየሱስን የሚጠላ የተረገመ ይሁን። ከዚህ ወንጌል ተቃራኒ የቆመ ማንኛውም የመናፍስቱ ዓለም ክፉ ምክር ከአየሩ ላይ ከምድሪቱ ላይ ይጠረግ። ኢየሱስ ለትውልዱ እንዳይበራ የሚያደርግ የትኛውም እንቅፋት፣ መዋቅራዊ አሰራር፣ የተደራጀ የትኛውም ነገር ቢኖር በኢየሱስ ክርስቶስም የተጠረገ ይሁን። ቅዱስ እግዚአብሔር አባቶች ስለዚህ ጊዜ እናመሰግናለን። ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን በኢየሱስ ክርስቶስም አሜን። እሺ ቤተሰቦች ሲቀር ደግሞ እንዳልክ ዮኒ ማኛን እየጸለየለት ነበርና ታዲያ በዚህ ጉዳይ ላይ ምን አይነት ሐሳብና ሴት አላችሁ? ዮኒ ማኛ ከዛሬ ከአንድ ሳምንት በፊት ብዙ ነገሮችን ስለ ኦርቶዶክስ ስራ ነበር። በዚህ ሳምንት ደግሞ ፕሮቴስታንት ሆኖ እንደዚህ እየተጸለየለትም ምን ተሰማችሁ? እሺ ይህን መልእክት ለፈረንሳይ ልጆች፣ ለቄራ ልጆች፣ ለመርካቶ ልጆች፣ ለከረዩ ልጆች፣ ለቤላ ልጆች፣ ለገርጂ ልጆች፣ ለኮተቤ፣ ለየካ በአዲስ አበባ ዙሪያ ላሉ በአጠቃላይ ለሁሉም ኦርቶዶክስ ወጣቶች እንዲደርስ ይህን መልእክት ሁላችሁም ሪፖስት እና ሼር አድርጉልኝ። ይህን መልእክቴን የሰማችሁ ደግሞ በየሰፈሩ ያላችሁ ኦርቶዶክስ ወጣቶች መልእክታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆች፣ ከቅርብ ጊዜ ወዲህ አንድ አባት ስሁት የሆነ ከቤተክርስቲያን ያፈነገጠ ትምህርትን እንዲያስተምሩ ምክንያት የሆነ ማህበር የትኛው ማህበር ነው? ፍኖተ ጽድቅ የሚባል ማህበር ነው። በተመሳሳይ ጭፈራ የሚመስሉ ከቤተክርስቲያን ስርዓት ውጭ ያፈነገጡ ዝማሬዎችን ጭፈራ የሚመስሉ ማለት ነው እንዲሰማ እያደረገ ያለው ማህበር ማን ነው? ፍኖተ ጽድቅ የሚባል ማህበር ነው። ኦርቶዶክሳውያን አሁን ሁላችንም የቤተክርስቲያናችንን ስርዓት አክብረን የምናስከብርበት ሰዓት ነው። አክብረን የምናስከብርበት ሰዓት። እኛ ያላከበርናትን ቤተክርስቲያን ማንም እየመጣ ያከብርልን። የኔና የናንተ ዝምታ ማንም እየተነሳ በቤተክርስቲያኒቱ ላይ ማንም እንደፈለገ የሆነ ጭፈራ የሚመስሉ ዝማሬዎችን እየለቀቀ በማናለብኝነት ደግሞ በሚዲያ ሊያውም በትልልቅ ሚዲያዎች ስውት የሆኑ የቤተክርስቲያን ትምህርቶች እንዲተላለፉ እያደረጉ ይገኛል። እናም ኦርቶዶክስ ወጣቶች ከዚህ በኋላ አቅማችንን ማሳየት አለብን። ኦኬ ማህበሩ በጣም ሱት የሆኑ ትምህርቶችን በተደጋጋሚ እየለቀቀ ይገኛል። በተመሳሳይ ደግሞ በጣም ለጭፈራ ቅርብ የሆኑ ለስጋ ጆሮ የሚመቹ ዝማሬዎችንም ደግሞ እያቀረበ ይገኛል። ኦርቶዶክሳውያን ቤተክርስቲያናችን የአዳራሽ አገልግሎት አያስፈልጋትም። አውደ ምህረቷ ሰፊ ነው። አውደ ምህረት አልጠበበንም። እናም የአዳራሽ አገልግሎት ቅድስት ቤተክርስቲያናችን አያስፈልጋትም። በአዲስ አበባ ዙሪያ ያላችሁ ኦርቶዶክስ ወጣቶች በአጠቃላይ በተለይ ለጥምቀት ቀን እየወጣችሁ ምንጣፍ እያነጠፋችሁ በረከትን የምትሰበስቡ በጣም በፍቅርና በስስት የምናያችሁ ወንድሞቻችን ከዚህ በኋላ ማንም ተነስቶ በቤተ ክርስቲያን እንዳያለግጥ፣ በቤተ ክርስቲያን ላይ እንዳይቀልድ እነዚህ ሰዎች ለሚሰሩ ስህተት በቂ የሆነ ምላሽ ሰጥተን ሌሎች ሰዎች ከስህተታቸው እንዲታረሙ ማድረግ አለብን። ከዚህ በኋላ በፍኖተ ጽድቅ ሚዲያ ስውት የሆኑ ትምህርቶች እንዲሁም ደግሞ ጭፈራ የሚመስሉ ዝማሬዎች ቢለቀቁ እኛ በአዲስ አበባ ውስጥ ያለን ኦርቶዶክስ ወጣቶች በአጠቃላይ ከአቶ ጸጋዬ ራስ ከማህበሩ ዋና ባለቤት ከሆኑት ከአቶ ጸጋዬ ራስና ስራ አስኪያጅ ከሆነውም ደግሞ ከኤልያስ ራስ አንወርድም። ይሄንን መልእክት ለነሱም ጭምር እንዲደርሳቸው ሁላችሁም ሪፖስትና ሼር አድርጉት። በአዲስ አበባ በመላው በሁሉም ኢትዮጵያ ያላችሁ ደግሞ ወጣቶች ከዚህ መልእክት ጎን መሆናችሁን በኮሜንት ሴክሽን እየገባችሁ በደንብ ድጋፋችሁን ግለጹ። ኦርቶዶክሳውያን በቅድስት ቤተክርስቲያናችን አንደራደርም። ከዚህ በኋላ እንዲህ አይነት መልእክት የሚተላለፍ ከሆነ በእነዚህ ሰዎች ላይ እኛ ኦርቶዶክሳውያን ራሳችን የደቦ ፍርድን እንፈርዳለን። አለቅ ሺ ቤተሰቦች ብዙ ጊዜ እንደሰማችሁት ነው ፍኖተ ጽድቅ የሚባለው ፕሮግራም ብዙ ጊዜ ወደ መናፈቅ ያደላ ነው የሚመስለው። ይህ የኔ የግል ሐሳቤ ነው። ታዲያ በዚህ ጉዳይ ላይ ፈለገ ሐሳብ ሰጥቶበታል። ይህ ቻናል እንዲዘጋ ሁላችንም እንረባረብ እያልን ነው። እሺ ኦርቶዶክሳን ቤተሰቦች በዚህ ጉዳይ ላይ ምን አይነት ሐሳብና አስተያየት ተሰጥቶታላችሁ? እስኪ ኮሜንት ላይ ያላችሁን ሐሳብና አስተያየት ጻፍ አድርጉልን። ይሄንን ቻናል ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ወደ ኔክስት ቪዲዮ። ሰሞኑን እመቤታችን ቤዛ ትባላለች አትባልም የሚል ጥያቄ
በጣም ብዙ ምዕመናን ስትጠይቁ ስለነበረ ሐሳቡን ካነሱት አባት ጋር ግንኙነት የለኝም። ብዙ ጊዜ ሰዎች ለሚያነሱት ሐሳብ እኔ መልስ የማልሰጥበት ምክንያት ሰዎቹ እንዲድኑ ስለምፈልግ ነው። በሌላ ትምህርት አስተምሮ ሰዎቹ ከዚያ እንዲጠገኑ ማድረግ የተሻለ ነው፣ እልክ ከማስያዝ ብዬ ስለማስብ ነው። ግን ነገር ልንገራችሁ፣ እኔ አሁን እመቤታችን ቤዛ ትባላለች አትባልም የሚለውን መልስ ከመመለሴ በፊት እንዲህ ያለ ጥያቄ ሲመጣባችሁ ምንድነው ማድረግ ያለባችሁ? ቅድም የነገርኳችሁ ምንድነው ማድረግ ያለባችሁ? ስለዚህ ጉዳይ የትናንትና አባቶቻችን ምን ብለዋል? ምን ብለዋል? ቅዱስ ያሬድ ምንድነው ያለው? አባ ጊዮርጊስ ምንድነው ያለው? ቅዱስ ጎርጎርዮስ ዘንዚናዙ ምንድነው ያለው? ሕሊናዋን በመጠበቋ ስጋዋን ጠብቃ ንጹህ ሆና በመኖሯ ፍጹም እምነትን በመያዟ she became the advocate of Eve ነው የሚለው። ከእንግሊዘኛው ቀጥታ ስለወሰድኩት የሔዋን ጠበቃዋ ቤዛዋ ሆነቻት ነው የሚለው ቅዱስ ጎርጎርዮስ ዘንዚናዙ። ታዲያ ምንድነው ማድረግ የፈለጋችሁ ይባል? ሄዳችሁ ትናንትን ማየት ነው። ይባላል አይባልም? ሐሳብ ሲገጥማችሁ ምን ተብሏል? እስኪ መምህር አባቶች ምን ብለዋል በዚህ ጉዳይ ላይ? ኑረውበታል እኮ። ግን እንደው ይሄ ልነግራችሁ ፈልጌ ነው። እሺ ቤተሰቦች፣ እዚህ ጋር ደግሞ አባ ገብረ ኪዳን ከመጽሐፍ ቅዱስ ቃላቶችን እያጣቀሱ በደንብ አብራርተው ነግረውናል። እመቤታችን ድንግል ማርያም ቤዛዊት ማርያም ነች። ሰሞኑን አቡነ ገብርኤል እመቤታችን ቅድስት ድንግል ማርያም ቤዛዊት ማርያም አትባልም ብሎ ነበረ። ታዲያ ለዚህ ምላሽ አባ ገብረ ኪዳን ይህንን የመሰለ መልስ ሰጠውናል። ኦርቶዶክሳውያን የተዋሕዶ ሊቃውንት ለምንድን ነው ድንግል ማርያም ላይ የተረባረቡት? ለምንድን ነው አጥብቀው የጻፉት? ለምንድን ነው የመሰከሩት? ለማጋነን ነው? ለመጨመር ነው? ለገዛ ነው? ለበጎ አድራጎት ነው? አይደለም። የተደረገለት የገባው መዳኑ የገባው መፈወሱ የገባው ከወደቀበት የተነሳ ከረከሰበት የተቀደሰ ከቆሸሸበት የታጠበ የጨለማ ግዝፈት የገባው ብርሃንን ያደንቃል። የሞት ግዝፈት የገባው ሕይወትን ያደንቃል። የመቃብር ግዝፈት የገባው ትንሣኤን ያደንቃል። አዳም የተባረረበት የክብር ቦታ፣ የቅድስና ቦታ፣ የረፍት ቦታ የሚናፍቀው ሁሉ ወደዛ ቦታ ለመመለስ ምክንያቱና የተገኘችውን ድንግል ማርያምን ያመሰግናል። ምክንያቱም ረቂቅ ቃል የገዘፈው ሕያው ቃል ሟች የሆነው ዘላለማዊ ቃል ጊዜያዊ የሆነው ምድርና ሰማይ የታረቁት ሰውና እግዚአብሔር የተገናኙት የጥሉ ግድግዳ የፈረሰው የለያየን መጋረጃ የተቀደደው በድንግል ማርያም ነው። እንባችን የታበሰው፣ ቁስላችን የተፈወሰው፣ ብሶታችን የተነፈሰው፣ የጎደለው የሞላው በድንግል ማርያም ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሊቃውንት እነ ዮሐንስ አፈወርቅ፣ እነ ቄርሎስ፣ እነ አትናቴዎስ፣ እነ ኤጲፋኔዎስ፣ እነ ቅዱስ ያሬድ፣ እነ አባ ጊዮርጊስ ዘጋስጫ ኋላም ዘመን የተነሱት ብሔራውያን የኢትዮጵያ ሊቃውንት በቅኔያቸው፣ በትርጓሜያቸው፣ በጽሑፋቸው ሁሉ ስለሷ የተናገሩት የተደረገላቸው ስለገባቸው ነው። ምእመናን፣ ሰው ክርስትና ሲገባው ሁለት ነገር ይሆናል። አንደኛው የተደረገለት ይገባዋል፣ የተደረገለት ይሰማዋል፣ የተዋለለት ውለታ ይገባዋል። ሁለተኛ ምን ላድርግ ብሎ ይጠይቃል። በምን በየት አልፌ እዚህ ደረስኩ ብሎ ይጠይቃል። ወደፊት የሚሄድበትን ይገመግማል። ስለዚህ የእመቤታችን ረድኤት በረከት አይለየን። አሜን። የእመቤታችን የድንግል ማርያም በረከቷና ቸርነቷ አይለየን። መጋቢ ሐዲስ እሸቱ በደንብ አብራርተው ስለ እመቤታችን ስለ ቅድስት ድንግል ማርያም አማላጅነት አብራርተው ነግረውናል። ታዲያ ትምህርታቸውን እንዴት አያችሁት? በጣም ደስ የሚሉ መምህር ናቸው። እኔ በጣም ነው የምወዳቸው። እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት አላችሁ? ይህንን ቻናል ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ወደ ኔክስት ቪዲዮ እስቲ አንድ የጭብጨባ ለድንቅ አባቶቻችን ውሳኔ በጣም እናመሰግናለን። ኮሜንቱን እናመሰግናለን እያላችሁ ኮሜንቱን አጥለቅልቁልን። በቃ ነው ክርስቶስ የመሰረታትን ቤተክርስቲያን ማንም ሊያድሳት አይችልም። ፍኖተ ጽድቅም ከዚህ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ምንም አይነት ፕሊስ ባናያችሁ በቃ ቢወገዙ ደስ ይለኛል። እኛ አባትም በቃ ታግደዋል። በጣም ደስ የሚል ውሳኔው
ቤተክርስቲያን አትታደስም። ማንም መጥቶ የሚፈነጭባት ቤተክርስቲያን የሚያድሳት ቤተክርስቲያን የለችም። እሺ ቤተሰቦች በትላንትና ዕለት ሚያዝያ 22 2017 አቡነ ገብርኤል ከቅዱስ ሲኖዶሱ ታግደዋል። እኔ በጣም በዚህ ጉዳይ ደስ ብሎኛል። ባለፈው ያወሩት ነገር ሁላችንም እንደሰማነው ነው። ታዲያ እናንተስ በዚህ ጉዳይ ላይ ምን አይነት ሐሳብና አስተያየት አላችሁ ቤተሰቦች?